ሰላም ጤና ይስጥልን እንኳን ወደ ማትሪክስ አካዳሚ በሰላም መጣችሁ። ዛሬ ይዤላችሁ የቀረብኩት ነገር ከ69ኛው ጥያቄ ጀምሮ ይሰራላችኋለሁ። ስለዚህ በጥሞና ማዳመጥ ከእናንተ ይጠበቃል። So let's do one by one። 69ኛው ጥያቄ ምንድነው የሚለው x² over x plus 1 less than 0 ይላል። አሁን እዚህ ጋር ሁለት ነገሮች ተሰጥተውን p over q ያንሳል 0 ማለት ምን ማለት ነው የሚለው መረዳት ነው የሚያስፈልገው። ስለዚህ ሁለት ኳንቲቲዎች አሉ። የነኚህ ሁለት ኳንቲቲ ኢኩዌሽን ከ0 አነሰ ማለት ወይ p ወይ q ከሁለቱ አንደኛው ኔጌቲቭ መሆን መቻል አለበት ነው ሎጂኩ። ስለዚህ ይሄ ማለት this implies that ይሄ የሚያሳየን p is less than 0 or q is already less than 0 መሆን አለበት ነው። ወይ ይሄኛው ወይ የመጀመሪያ ወይ ሁለተኛው ወይ ኑሜሬተሩ ወይ ዲኖሚኔተሩ ፖዚቲቭ መሆን አለበት። p should be less than 0 or ይሄ greater than that means opposite sign መኖር አለባቸው ነው። ይሄ ኔጌቲቭ ከሆነ ይሄኛው ፖዚቲቭ ይሆናል፣ ይሄ ፖዚቲቭ ከሆነ ደግሞ ይሄ ኔጌቲቭ ይሆናል። ለምን የሁለት ዲፈረንስ ሳይን ያላቸው ኢኩዌሽኖች ሁልጊዜ ከዜሮ ስለሚያንስ ማለት ነው። ስለዚህ እዚህ ጋር አንድ መረዳት ያለባቸው ነገር ምንድነው? ኒውመሬተሩን ተመልከቱ። ኒውመሬተሩ ምንድነው የሚለው x² ነው የሚለው። ኒውመሬተራችን x² ይላል። x² የትኛውንም ሪያል ነምበር for x ብንተካ this is always positive። ስለዚህ ይሄ ፖዚቲቭ ከሆነ የግዴታ ይሄኛው ምን መሆን አለበት? ኔጌቲቭ መሆን አለበት። ለምን የሁለቱ ኢኩዌሽን ከዜሮ ያንሳል ስለተባለ ማለት ነው። ስለዚህ this implies that ይሄ ኢምፕላይ የሚያሳየን ምንድነው? x plus 1 is less than 0 የሚለውን ሶልቭ ማድረግ ነው። ይሄ ማለት ደግሞ ምን ማለት ነው? የx ዋጋ x is less than ኔጌቲቭ 1 ይሆናል ነው። ስለዚህ የx ቫልዩ ከኔጌቲቭ 1 ያነሰ ከሆነ this ኢኩዌሽን ሁሉ ጊዜ ከዜሮ ያንሳል ነው የሚለን። ስለዚህ እዚህ ጋር ኮለመን አንደር ኮለመን b ምን ይሰጠን? ኔጌቲቭ 1 አለን። አንደር ኮለመን a ደግሞ all real number less than -1 ነው። ከኔጌቲቭ 1 የሚያንሱ ሁሉም ሪያል ነምበሮች ከዚህ ቁጥር ምን የሚሉ ናቸው? የሚያንሱ ናቸው። less than ኔጌቲቭ 1 ማለት -2 ሊሆን ይችላል፣ ኔጌቲቭ 4 ሊሆን ይችላል፣ ኔጌቲቭ 100 ሊሆን ይችላል፣ ኔጌቲቭ 2000 something like ሊሆን ይችላል። እነኚህ ቁጥሮች በሙሉ less than ኔጌቲቭ 1 ስለሆኑ ይሄ ቫልዩ ከቢ ያነሰ ቫልዩ ይሆናል ማለት ነው። ስለዚህ አንደር ኮለመን የተሰጠው ከኮለመን ቢ ያነሰ ቫልዩ ነው ማለት ነው። ስለዚህ the relationship cannot be determined አይሆንም። the quantity in b is greater ይላል። ምንም ጥያቄ የለውም። ኳንቲቲ አንደር ቢ ያለው ኔጌቲቭ 1 እዚህ ጋር ካሉ ቁጥሮች ትልቅ ቫልዩ ይሆናል ነው። ስለዚህ አንሰር will be ይሆናል ማለት ነው። let's come to the second problem this one። እዚህኛው ጥያቄ ላይ ስንመጣ ደግሞ በደንብ ልብ አድርጋችሁ ተመልከቱ። እዚህ ጋር y is already given y ከ3 ያነሰ ቫልዩ ነው ተብለናል። እዚህ ጋር ደግሞ there is an restriction። ስለዚህ ይሄን መጀመሪያ ሶልቭ አድርግላችሁ x minus 6 over y minus 3 ማይነሱ less than 0 ይላል። ይሄን መጀመሪያ ሲምፕሊፋይ አድርገው። ይሄን ሲምፕሊፋይ ለማድረግ ምን ታደርጋላችሁ? ይሄን እንደዚህ እናብዛለን። x minus 6ን በአንድ እናብዛው። ክሪክሮስ ተጠቀሙ። ይሄ ማለት ምን ማለት ነው? x minus 6 minus 2 over x minus 6 እናደርግና ይሄን ደግሞ በስናበዛ minus 2 into y minus 3 ይሆናል። over ምን ይሆናል? y minus 3 times 1 y minus 3 ይሆናል which is ምንድነው? ይሄ less than 0 እንላለን ማለት ነው። የላይኛውን ኑሜሬተሩን ሲምፕሊፋይ እናድርገው። x minus 6 minus y plus 6 ይመጣል over y minus 3 which is less than 0። ይሄን ሲምፕሊፋይ ስናደርግ ይሄ 6 በዚህ ይጣፋል። what's left? x minus 2y over ምንድነው ያለን? 1 minus y minus 3 less than 0 ነው። ይሄኛው ከ3 ያንሳል ማለት እዚህ ጋር በሰጠን ዴፊኒሽን መሰረት y ከ3 አነሰ ማለት ከ3 የሚያንስ ማንኛውንም ቁጥር እዚህ ጋር ስንተካ ለምሳሌ 2 ሊሆን ይችላል፣ 1 ሊሆን ይችላል፣ 0 ሊሆን ይችላል any real number less than 3 በy ቦታ ስንተካ ይሄ ቫልዩ ኦብቪየስሊ ምን ይሆናል? ኔጌቲቭ ይሆናል ነው። ይሄ ኔጌቲቭ ከሆነ ይሄኛው ምን መሆን አለበት ነው? የዚህና የዚህ ኢኩዌሽን ከ0 ካነሰ necessarily x minus y ምን መሆን አለበት? x minus y should be greater than ምን መሆን አለበት? should be greater than 0 መሆን አለበት። ለምን? ይሄ ኔጌቲቭ ከሆነ ኒውመሬተሩ ፖዚቲቭ መሆን አለበት because የሁለቱ ኢኩዌሽን ከማን ስለሚያንስ ከ0። ስለዚህ x minus y should be greater than 2 እና x greater than 2 ብለን ሶልቭ እናደርጋለን። ይሄንን ኦሳይስ እናካፍለው 1 over 2x greater than y ማለት ነው። ወይም ደግሞ ስንጽፈው y less than
1/2x ይሆናል ማለት ነው። ስለዚህ the value for y ከx/2 ያነሰ ይሆናል ነው። ስለዚህ ወደ ጥያቄው እንመለስ። ወደ ጥያቄያችን ስንመጣ አንደር ኮለመን a ምን አለን? obviously 1/2x አለን። አንደር ኮለመን b ደግሞ y አለን። ስለዚህ ኮምፔር የምናደርገው ከዚህና ከዚህ ማይበልጣል ነው። ሰርተን አግኝተናል። እዚህ ጋር y ከ1/2x ያንሳል ስለተባልን ስለዚህ ኳንቲቲ b the two quantities are equal ይላል አይሆንም። the quantity in column a is greater ይላል። ይሄኛው ኳንቲቲ ከዚህኛው የበለጠ ቫልዩ ነው because this is greater than this one ስለሚሆን so the answer will be b ይሆናል ማለት ነው። this is the way how we do. thank you. let's proceed. ምናልባት ጥያቄ ካላችሁ ግልጽ ያልሆነላችሁ any questions or comment regarding to this one you are welcome. I think ይሄን ጥያቄ ብቻ አይደለም ሶልቭ ማድረግላችሁ ሌሎች ጥያቄዎችንም በተመሳሳይ ሁኔታ ሶልቭ ስለማድረግላችሁ any problem ካላችሁ ሬይዝ ማድረግ ትችላላችሁ። እሺ ወደዚህኛው ጥያቄ እንምጣ። እዚህ ጋር የኤክስ ቫልዩ የሆነ ራንደም ቫሪያብል ኤክስ ተሰጥቶናል። እነኚህ ዋጋዎቹ አሉ 13 12.6 15 16.4 12 17 እያለ ይቀጥላል። አሁን ኮስቲኑ ምንድነው ነው እዚህ ጋር ስንመጣ ኮለመን ኤ ሚን ኦፍ ኤክስ ነው። ኮለመን ኤ የተጠየቅነው ሚን ኦፍ ዚስ ቫልዩ ነው። የነኚህ ሚን ማለት ምን ማለት ነው? first you have to understand what is mean. ሚን ማለት ሁሉንም ደምሮ ለብዛቱ ማካፈል ነው። ያ ማለት 13 ሲደመር 12.6 ሲደመር 15 ሲደመር 16.4 ሲደመር 12 ሲደመር 17 እዚህ ጋር 1 ሲደመር እና 12 ፕላስ 17 ሲካፈል ለብዛቱ ያ ማለት እዚህ ጋር ስንት ዴታ አለን? 1 2 3 4 5 6 ስለዚህ 6 ነምበር ኦፍ ዴታዎች አሉን። ሶ ሚን ማለት ይሄ ነው። ስለዚህ አሁን ሚኑን ካልኩሌት ብናደርግ ምን እናደርጋለን? 13 ፕላስ 12.6 ፕላስ 15 ፕላስ 16.4 ፕላስ 12 ፕላስ 17 ሲካፈል just 46 ብናደርግ ይሄ 13 ነጥብ። ስለዚህ ሚናችን ምን ሆነ? our mean will be 14.33 እያለ ይሆናል። this is what's the mean። ስለዚህ ሚን ማለት ባጭሩ ምንድነው? አሁን ምናልባት እዚህ ጥያቄ ላይ ምንሰራላችሁ ምናልባት ካሚንግ ላይ ላይኖር ይችላል፣ ግን you have to know how to find mean። ሚን ማለት ሁሉንም ደምሮ ለብዛቱ ማካፈል ነው። ስለዚህ እዚህ ጋር ያሉትን ዴታዎች በሙሉ ደመርኩ ለ6 አካፈል ውጤቱ ይሄ ወጣ። አሁን አንደር ኮለመን ቢ ደግሞ you are asked to find the median። so median ማለት ምንድነው? ሚዲያን ማለት አንድን ዴታ እኩል ለሁለት የሚከፍል ማለት ነው። ያ ማለት ከሚዲያኑ on the left እና on the right ያለው የዴታ ብዛት እኩል መሆን አለበት ነው። so እሱን ለመፈለግ ምን እናደርጋለን? ዴታውን in ascending order እንጽፋለን። ለምሳሌ ትንሹ ቁጥር እዚህ ጋር ማለት ነው 12 ነው። ስለዚህ 12 ብዬ ጀምራለሁ። and the next number ደግሞ ስንት ይሆናል? 12.6 12.6 አለን። and the next number 13 ይኖራል 15 ይኖራል 15 16.4 and 17 the largest number is this one። አሁን ቁጥሮቹ ማን ናቸው? 1 2 3 4 5 6 ናቸው። እነኚህ ናቸው። አሁን ቁጥሮቹን አሴንዲንግ ፓወር ጻፍኳቸው። ከዛ ሚዲያን ምንለው እነኚህን አሁን ለምሳሌ 13 15 አለ ኢቭን ስለሆነ ሁለቱን መሃል ላይ ያሉትን ተርሞች ደምሮ ለሁለት ማካፈል is the median። ሚዲያን ማለት ምን ይሆናል? 13 + 15 ኦቨር 2 ማለት ነው። ይሄ 28 ሲካፈል ለሁለት 14 ይመጣል። 14 ማለት በ13 እና በ18 መካከል እዚህ ጋር አለ ማለት ነው። ስለዚህ አሁን ቦልድ ያደረኩበትን ፓርቲዎች ይሄ ኤምዲ ይባላል ሚዲያን። ስለዚህ on the left of the median and on the right of the median የዴታ ብዛት ስንት ነው? 1 2 3 አለን 1 2 3 አለን። ስለዚህ ሚዲያን አንድ እንደሳኩል ለሁለት የሚከፍል ነው ማለት ሶ ይሄ ኮንሰፕት ከሆነ ሚዲያናችን እዚህ ጋር ስንት ነው? 14 ነው። ሚን ኦፍ ኦር አቨሬጅ ኦፍ ዚስ ዳታ ደግሞ 14.33 ነው። ስለዚህ ከሁለቱ ቫልዩ ማይበልጣል ነው። ሶ a will be the greater። ስለዚህ the quantity in column a is greater ይላል። the answer will be this ይሆናል ማለት ሶ ይሄ መልሳችን እንደዚህ አድርገን አስቀምጣለን። therefore the answer will be b እንላለን። let's come to the second problem። አሁን
ወደ የሚቀጥለው ጥያቄ ስንመጣ ደግሞ እዚህ ጋር question number 72 ይሄ ደግሞ ምንድነው የሚለን ፋክቶሪያል ጥያቄ ነው። ፈርስ ይሄን ምን ማለት ነው የሚለውን መረዳት ያስፈልጋል። this is ፋክቶሪያል ምልክቱ የፋክቶሪያል ምልክት ነው። ስለዚህ ፋክቶሪያል ማለት ምን ማለት ነው? permutation እና combination ላይ I think የምታስታውሱ ከሆነ እሱን ማድረግ ነው። ካላስታወሳችሁ ደግሞ እዚህ ጋር መሰራላችሁ ነገር በደንብ ተከታተሉ። n ፋክቶሪያል ማለት ቤዚካሊ ምን ማለት መሰላችሁ? n አንድ ሊሆን ይችላል፣ ሁለት ሊሆን ይችላል፣ whatever n ለየትኛውም ሆል ነምበር n ፋክቶሪያል ማለት n ሲባዛ n - 1 ሲባዛ n - 2 ሲባዛ n - 3 እያለ ይቀጥላል ነው። እንደዚህ አድርገንም እናስቀምጠው። ስለዚህ 12 ፋክቶሪያል ማለት ምን ማለት ነው? 12 ፋክቶሪያል ማለት 12 times 11 times እያልን እንሰራለን። 10 times 9 ፋክቶሪያል ኦቨር እንላለን። እዚህ ጋር ለምሳሌ 12 ፋክቶሪያል ኦቨር ምንድነው የሚለው? 9 ፋክቶሪያል 3 ፋክቶሪያል ነው የሚለን። ስለዚህ ይሄ አሁን ለምንድነው 9 ፋክቶሪያል ላይ ያቆምኩት የሚለውን መጠየቅ ካስፈለገ እዚህ ጋር ያለውን ዲኖሚኔተሩ ላይ ያለውን ማክሲመም ቫልዩ እናይና 12 ፋክቶሪያል የሚለውን ኤክስፓንድ ስናደርገው እስከ ዚህኛው ቫልዩ ድረስ ብቻ እንሄዳለን ነው። ለምን ኢዚሊ ሲምፕሊፋይ እንደሆነልን። ሶ ይሄ ምን ይሆናል? 9 ፋክቶሪያል ታይምስ 3 ፋክቶሪያል ይሆናል። 9 ፋክቶሪያል በ9 ፋክቶሪያል ይጣፋል። ዘን 3 ፋክቶሪያል ማለት ደግሞ ምን ማለት ነው? 3 ፋክቶሪያል ማለት ደግሞ 3 ታይምስ 2 ታይምስ 1 ማለት ነው። which is 6 ነው። ይሄ 6 ከሆነ እዚህ ጋር 12 አለ። በ6 በ1 ይሄ በ6 2 ይሆናል ነው። 2 ሲባዛ በ11 ስንት ይሆናል? 22 22 በ10 220 ይሆናል። ሶ the answer for A is 220 ይመጣል። ሶ A እና B አንድ አይነት ሪዛልት አላቸው ነው። ስለዚህ the two quantity are equal ብለን ይሄንን እንመጣለን ማለት ነው። good question number 73 again አሁንም ከፈጠንኩባችሁ please remind me just ለቀጣይ ጥያቄዎችን በመሰራበት ጊዜ ቀስ ብዬ እንዳስረዳችሁ ኮሜንት ካላችሁ ኮሜንታችሁን ጻፉልኝ። just 73ኛው ጥያቄ ጋር እንምጣ። ደግሞ እዚህ ጋር የሆነ ሴት ተሰጥቶናል። እዚህ ጋር ስብስብ አለ። s እኩል ይሆናል 1 2 3 5 6 7 እያለ ይቀጥላል። አንደር ኮለመን A አንደር ኮለመን B አንደር ኮለመን B የሆነ ቁጥር ተሰጥቶናል 2/7 የሚባል ፍራክሽን አለ። አንደር ኮለመን A ደግሞ probability to pick an even number out of S ይላል። ከኤስ what is the probability of getting even number ነው። ስለዚህ how many even number እዚህ ጋር ስንት even numberዎች አሉ የሚለው መስራት ነው። even number in this set ስንት ናቸው? ብዛታቸው 2 እና 6 ብቻ ናቸው። ስለዚህ number of even ስንት አለ? obviously 2 አለ ማለት ነው። so probability of getting even number ማለት number of favorable outcomes እንላለን። number of even numbers ለማለት ነው። ወይም favorable outcome over the number of the sample space S እናደርጋለን። number of the favorable outcome ስንት ነው? 2 አለን። number of the sample space ደግሞ እዚህ ጋር መቁጠር ነው። 1 2 3 4 5 6 6 ይሆናል which is 1/3 እናደርጋለን ነው። please check እናድርግ። 1 2 3 4 5 6 1 2 3 4 5 6 ስለዚህ 2/6 ማለት 1/3 ይሆናል ነው። so the two quantities are equal ይላል። ይሄ 2/7 ነው፣ ያኛው 1/3 ነው። ሁለቱ ማን እንደሚበልጥ ለማወቅ ከፈለግን 2/7 እና 1/7 እንደዚህ እንጽፋቸውና ሁለቱን በዚህ እናበዛለን 6 ይመጣል። ይሄን በዚህ እናበዛለን 7 ይመጣል። ስለዚህ ይሄ ከዚህ ካነሰ ኢንኢኳሊቲ እንደዚህ ይሆናል። so ኮለመን A ምን ይሆናል ማለት ነው? the quantity in column A is greater ብለን እንደዚህ እናስቀምጣለን ማለት ነው። question number 74 ላይ ስንመጣ የምናየው እዚህ ጋር የሆነ ትራያንግል አለ። የዚህ ትራያንግል ውስጣዊ ዲግሪ ሜጀሮች አሉ። x y z አለን። ከውጭ ደግሞ ይሄ w አለን። ብዙ ጊዜ ይሄ ኤክስተርናል አንግሉ ሲምፕሊ ዘ ሰም ኦፍ ዘ ኢንቴሪየር ዲግሪ ሜጀር ኦፍ ዘ ኦፖዚት አንግል ይሆናል። ያ ማለት w ማለት ምን ማለት ነው? w ማለት x + y ይሆናል። ይሄ ዴፊኒሽን ነው ራሱን የቻለ አንግል ሰም ቴረም ላይ በደንብ ማየት ይቻላል። ኤኒዌይ ከውጭ ያለ ይሄ ኤክስቴሪየር አንግሉ ዘ ሰም ኦፍ ዘ ኦፖዚት አንግልስ ይሆናል። ከዛ እንደገና ደግሞ ውስጥ ያሉትን ስንደምራቸው ደግሞ ምን ይሆናል? x + y + z ደግሞ ኦቤሲሊ ምን ይሆናል? 80 ይሆናል። እሺ ይሄ ነው x + y ይሄ ሆነ ማለት z + ይሄ ደግሞ ምን ይሆናል? g + w ደግሞ ምን ይሆናል? 80 ይሆናል ማለት አይደል? ፓብሊክ ሪሌሽን። ስለዚህ z + w 80 ነው። ይሄም ሲደመር ይሄ ነው ማለት x + y + z እኩል ይሆናል ምን ማድረግ እንችላለን? z + w እናደርጋለን ማለት ነው። z በዚህ ይጣፋል፣
w ምን ሆነ x + y መጣ ማለት ነው። አሁን ባይ ዴፊኒሽንም እዚህ ጋር ነግሬያችኋለሁ ፕሩፍ ማድረግላችሁ ማለት ነው። ስለዚህ ኮለመን b z + w አለ። ኮለመን b z + w ነው። z + w እዚህኛው ላይ ደግሞ ምን አለ x + y + z አለን። ስለዚህ ይሄ 180 ይሄም ስንት ነው 180 ነው ማለት ነው። ስለዚህ the two quantities will be the same ይሆናል ማለት ነው። so now these two quantities will be the same የሚለው ነው ስላለን ማለት ነው። z + w 180 ነው። ስትሬት አንግል ዴፊኒሽን ነው። ይሄ ሶስቱ ሲደመር ደግሞ 180 የአንድ ትራያንግል ውስጣዊ ዲግሪ ሜጀሮቹ ድምር 180 ይመጣል ማለት ነው። let's see አሁን 75 ጥያቄ ላይ ልንመጣ ነው። a group of 100 items have mean አሁን የመቶ ተማሪ የመቶ አይተሞች ሚን ስንት ነው ይላል። ሚናቸው 54 ነው ይላል። ያ ማለት ምን ማለት መሰላችሁ? በጣም ክሊር አድርጌ ልጻፍላችሁ። x1 + ዶት ፕላስ x60 + ዶት ፕላስ x100 ስንት ነው የሚለን 54 ነው ሲካፈል ለ54 ማለት ሲባዛ በ54 ማለት ነው። አያችሁ ከ1 እስከ 100 ያሉትን ደምረን ለ100 ስናካፍል 54 ይመጣል ማለት የእያንዳንዳቸው ድምር ስንት ይሆናል 54 ሲባዛ በ100 ይሆናል። ምክንያቱም ይሄ ማለት x1 + ዶት ፕላስ x100 ኦቨር 100 እኩል ይሆናል 54 ብናደርግ ክሪክሮስ ብናደርገው ምን ይሆናል የእያንዳንዱ ድምር 54 ሲባዛ በ100 ይሆናል። if the mean የ60 አይተሞች ደግሞ ሚናቸው 58 ቢመጣ ይላል። 60 ማለት ከዚህ እስከዚህ ያለው የተደመረው ደግሞ ምን ሆነ የሚላችሁ ከዚህ እስከዚህ x1 + ዶት ፕላስ x60 የዚህ ደግሞ ሲካፈል ለ60 እኩል ይሆናል 58 ነው ማለት 58 ሲባዛ በ60 ይሆናል ነው። አሁን የ60 አይተሞች ድምር 58 ነው ማለት 58ን በ60 ስናበዛው the sum of የ60ዎች አይተም ይሆናል ማለት ነው። the sum of 100 አይተም 54 ሲባዛ በ100 ይመጣል። the sum of 60 አይተም ደግሞ 58 ሲባዛ በ60 ይሆናል ነው። አሁን ጥያቄው ምንድነው? what the remaining items ነው። አሁን remaining አይተሞቹ ስንት ናቸው? the mean of the remaining item ማለት ከ1 እስከ 60 ይሄን ያክል ድምር ከሆነ ከ61 እስከ 100 ያለው ደግሞ ስንት ይሆናል? ከዚህ ላይ እንቀርሳለን። አሁን ይሄን ፕሮዳክት በደንብ ማድረግ ይቻላል። አሁን የመጀመሪያው እንደምታደርጉት ሎክ 58ን ሲባዛ በ60 ታደርጋላችሁ። ይሄ ስንት ይሆናል? this result ማለት now this result is 3480 ይመጣል። ይሄኛው ደግሞ 5400 ይመጣል። የሁለቱን ዲፈረንስ ብንፈልግ ለምሳሌ 5400 ቀነሰ ማለት 1920 ይሆናል። 1920 ማለት የ40 አይተሞች ድምር ማለት ነው። ምክንያቱም ከ100 አይተሞች ድምር ላይ የ60 አይተሞችን ድምር ስንቀንስ የ40 አይተሞችን ድምር እናገኛለን። ይሄ ማለት የ40 አይተሞች ድምር ነው። ይሄን ለ40 ስናካፍለው the mean of 40 አይተም እናገኛለን ነው። if you divide this is for 40 ስንት ይሆናል? 48 ይሆናል ማለት ነው። ስለዚህ ይሄንን ለስንት እናካፍለዋለን? ለ40 አይተም ስናካፍለው 48 የሚለው መልስ እናገኛለን ማለት ነው። so please look seriously how to do this problem. thank you. let's come to አሁን ምናልባት 76 ነው ጥያቄ ልስራና ከዛ ሌሎችን ሜቢ አሁን በቀጣይ ጋት ኤግዛም የምትፈተኑ ዚስ ነገ አርብ ምናምን የምትፈተኑ ተማሪ ካላችሁ አይ ቲንክ ይሄን ጥያቄ በደንብ አይታችሁ ብትገቡ በጣም ይጠቅማችኋል። መልሱን ሼር አደርጋችኋለሁ። ቪዲዮ ካልደረሰ መልሶችን ሼር ስለማድረጋችሁ ይካሉ ማስመስ አካዳሚ so look in a company ይላል አንድ ካምፓኒ ውስጥ ሬጉላር ወርከር ቋሚ ሰራተኛ 40 ሰዓት ይሰራል በሳምንት 40 ሰዓት በሳምንት ይሰራል። ሬት ኦፍ ፔመንት ፎር ኦቨርታይም ወርክ ደግሞ እንግዲህ ሬት ኦፍ ወርኩ ደግሞ ኦቨርታይሙ 1/2 ታይምስ ዘ ሬጉላር ፐር ሬት ይላል ወይም ፐር አወር ይላል። የሚከፈለው ሬጉላር ስራ በሚሰራበት ነው ፐር ታይም። how much is the payment for an employee who worked 52 hours በሳምንት እንግዲህ ምን ያክል ሊከፈለው ይችላል ነው 52 ሰዓት ቢሰራ ነው የሚለን። ስለዚህ 40 ሰዓት ያው ሬጉላር ወርኩ ነው 12 ሰዓት ትርፍ አለው ማለት ነው። ስለዚህ 52 ሲቀነስ 40 which is 12 ሰዓት ኦቲ ሰርቷል ማለት ነው። 12 ሰዓት ኦቲ ያለ ማለት ነው። ስለዚህ 30 ቀን እንግዲህ ለእያንዳንዱ ምን ይላል እዚህ ጋር if his regular payment rate is 30 ቢሆን ይላል 40ን በ30 አብዙት መጀመሪያ ምክንያቱም በአንድ ሰዓት 30 የሚከፈለው ከሆነ በ40 ስንት ይሆናል
1200 ስለዚህ በሳምንት 1200 ብር ሬጉላርሊ ያገኛል ማለት ነው። ከዛ እንደገና ደግሞ ምን አለን እዚህ ጋር ሬት ኦፍ ወርኩ አሁን ምን አለ ሬት ኦፍ ፔመንት ፎር ኦቨርታይም ኦቨርታይም ወርክ ኢዝ ይሄን ይላል 1.5 ይላል። ስለዚህ 1.5 ሲባዛ በ12 አሁን ይሄ ስንት ይሆናል የሚለውን ሌትስ ካልኩሌት ኢት 1.5 ሲባዛ በ12 ኦልሬዲ 18 ይሆናል። ይሄ ማለት 18 ይሆናል። ሶ 18ን በስንት ማብዛት ያስፈልገናል ማለት ነው? 18 ማለት 1.5 አም ሶሪ ይሄ ማለት 23 1.5 ሶሪ በ12 አይደለም እናበዛው እዚህ ጋር በጣም ይገርሳ። ሶ ሌት ሚ ጀስት 1.5 አሁን ፐር አወር ምን ያክል ኦቲ ፐር አወር ምን ያክል ይሆናል የሚለውን ካልኩሌት ለማድረግ የሚከፈለው በሰዓት 30 ስለሆነ 1.5 ታይምስ ዘ ሬጉላር ሬት ወርክ ቢሆን 1.5ን በስንት እናበዛለን? 1.5 ሲባዛ በ30 እናደርገዋለን። ይሄ ስንት ይመጣል? 45። ስለዚህ በሰዓት 45 ያገኛል ነው። ስለዚህ 45 ኤክስትራ ሰዓት የሰራው ስንት ነው? 12። ሶ 12 ሲባዛ በ45 እናደርጋለን። ሶ 12 ሲባዛ በ45 ስንት ነው የሚመጣው? ሌትስ መልቲፕላይ 12 ታይምስ 45 540 ይሆናል። ሲደመር 1200 ሶ 1000 ምን ይሆናል? 740 ይሆናል ነው። ስለዚህ ቶታል የሚያገኘው ብር ስንት ይሆናል? the total amount that he get will be 1200 plus የኛ ደግሞ ስንት ይሆናል? 540 540 ማለት simply the product of this one እንደዚህ አድርገን እንሰራለን ማለት ነው። so this is the answer for this one. Maybe let me do the last question. A person cross 60 meters long straight in 4 minutes ይላል። I think ይሄን መቀየር ይችላላችሁ። 60 ሜትር ወደ ኪሎ ሜትር ቀይሩት። almost 0.6 ኪሎ ሜትር per hour ይመጣል። ይሄን ደግሞ ወደ ሚኒት ቀይሩት። what was the speed in kilometer per hour ነው የሚለን። ይሄን ደግሞ ለ60 እናካፍለው። I think ይሄ ማካፈል ጉዳይ ካልሆነ በስተቀር ብዙ ቀላል ነው። ሲካፈል ለ60 ስናደርግ 0.66 ይኖራል። ስለዚህ 60 ሜትር ማለት 0.6 ኪሎ ሜትር ዲስታንሱ ይሄ ነው። ኦቨር ታይሙ ደግሞ ስንት ነው? 0.066 እያለ ይቀጥላል። ስለዚህ ይሄን ስናካፍል እናገኛለን ነው። ሶ 0.6 ዲቫይድ ባይ 0.67 እንበል አፕሮክሲሜት አድርገን 89.5 አካባቢ ይመጣል። 0. almost okay almost this is 9 1 kilometer 1000 ነው። 600 ሜትር ማለት የዝና ካፕል 0.6 ይሆናል። 0.6 ዲቫይድ ባይ ሶሪ እዚህ ጋር 0.6 ዲቫይድ ባይ 0.067 ነው የምናደርገው 8.9 ይሆናል። approximately this is 9 km per hour ማለት ነው። so this one if 60 of members of the club is male ይላል። if 60 of members of the club የአንድ ክለብ 60% 40 ቢሆን what the ratio of men to women ይላል። 40% ሴት ነው ማለት ነው። 60 ሴት ወንድ ከሆነ 40 ሴት ይሆናል ማለት ነው። ምክንያቱም 100 minus 60 40 ይሆናል። so 60 to 40 ማለት ይሄን በዚህ አጥፉት 3 to ratio ይሆናል ማለት ነው። so the answer will be this one. So this is all about our today's lesson. Maybe for the next lesson we're going to see with another questions. Thank you for watching.